አስደሳች ዜና ከዚህ በፊት ከአሊኤክስፕረስ እቃ ኦርደር አድርጋችሁ ለማታቁም ምንድነው አስደሳች ዜናው ልትሉኝ ትችላላችሁ። አሊኤክስፕረስ የ15ኛ ዓመት አኒቨርሰሪ ምክንያት በማድረግ የ80% ዲስካውንት አድርገዋል ማለት ነው። ይህም ማለት እያንዳንዱ እቃ ላይ 80% ዲስካውንት አድርገዋል ማለት ነው። እና ይህን ዲስካውንት እንዴት መጠቀም እንደምችል በዚህ ቪዲዮ አሳያችኋለሁ እና ቪዲዮን እስከ መጨረሻው ድረስ ተከታተሉ። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ለጓደኞቻችሁ ሼር አድርጉላችሁ ማለት ነው። እንደ ተጨማሪ መጨረሻ ላይ አሪፍ የሆነ ቲፕ ሰጣችኋለሁ ማለት ነው። እና ዛሬ እንዴት አድርገን ከአሊኤክስፕረስ ያመጣውን 80% ዲስካውንት መጠቀም እንደምንችል አሳያችኋለሁ። ወደ እሱ ከመግባታችን በፊት ግን ሁሌ አሊኤክስፕረስ ላይ አክቲቭ መሆናችሁን አትርሱ። ለምን ልትሉኝ ትችላላችሁ። ምክንያቱም እንደዚህ አይነት ዲስካውንቶች ሊኖር ስለሚችል ሁሌ መሳተፍ አትርሱ ማለት ነው። እና ይሄ ዲስካውንት የሚቆየው ለ10 ተከታታይ ቀናት ነው። ይህ ማለት ለ10 ተከታታይ ቀን እቃዎችን ኦርደር ማድረግ ትችላላችሁ ማለት ዲስካውንቱ ላይ መሳተፍ እንደምንችል አሳያችኋለሁ። በመጀመሪያ አሊኤክስፕረስ አፕሊኬሽናችን ላይ እንገባለን ማለት ነው። እና ምንድነው ዲስካውንቱ ላይ ለመሳተፍ የሚያስፈልገው ካላችሁ ምንም አያስፈልግም። አካውንት ሎጊን ማድረግ ብቻ ነው። ከዚህ በፊት ከአሊኤክስፕረስ እቃ ኦርደር አድርጋችሁ ለማታውቁ ቪዲዮ ማየት አትርሱ። እሱንም ዲስክሪፕሽን ላይ አስቀምጬላችኋለሁ ማለት ነው። እና እዚች ጋር እንደምታዩት 80% ኦፍ የሚል አለ ማለት ነው። እና እሱን ትነኩታላችሁ ማለት ነው። ያው ዲስካውንት እቃዎችን ለማግኘት ነው ዲስካውንት ያደረገባቸው ማለት ነው። እና እዚች ጋር ያው እንዳለ ካቴጎሪ አለ ማለት ነው። ካቴጎሪ ዲልስ አለ ማለት ነው። ያው የተለያዩ የቴክ ኢንሰንሻልስ የሚል አለ። የተለያዩ የወንዶች ልብስ አልባሳት አለ። የተለያዩ ኤሌክትሮኒክሶች አሉን። የሴቶች አልባሳት አለ። እነሱን እናንተ መምረጥ ነው። ጀውለሪዎች አሉ። እናንተ ፊልተር አውት ማድረግ ነው ማለት ነው። እና አሁን እዚች ጋር ኦርደር እንዴት ነው ዲስካውንት የተደረገባቸው የምናገኘው ካላችሁ ይኸው እዚች ጋር ዲስካውንት መደረጉ የምታውቁት አሁን ይሄ ቦርሳ ለምሳሌ ያክል ነው። ይሄ ቦርሳ በፊት 18 ዩኤስዲ ነበረ። አሁን ግን እንደምታዩት 9 ዩኤስዲ ሆኗል ማለት ነው። ይህ ማለት በጣም የ18% ዲስካውንት ነው ማለት ነው። ማለትም የ80% ዲስካውንት ነው ማለት ነው። ያው እቃዎቹን ቼክ ማድረግ ነው። ከስር እንደምታዩቸው ነው ማለት ነው። ዲስካውንት የተደረገባቸውን እቃዎች ያው ያሳያል ከስር የበፊት ዋጋውና የአሁኑ ዋጋው ማለት ነው ዲስካውንት ከመደረጉ በፊት እና ይሄ ዲስካውንት ለ10 ቀን ነው የሚቆየው። ሁላችሁም ተጠቀሙበት እንዳያመልጣችሁ። እና መጨረሻ ላይ አንድ ቲፕ ሰጣችኋለሁ ብዬ ነበር። ቲፑ ምንድነው ልትሉ ይችላላችሁ። ማዘዝ የሌለባችሁ 2 እቃ ነግራችኋለሁ ማለት ነው። ሁለቱም እቃ ተመሳሳይ ናቸው፣ ግን በሁለት ከፍያችኋለሁ። ምንድነው ልትሉኝ ትችላላችሁ። ሜሞሪ ፍላሾች እና የተለያዩ ሃርድ ዲስኮች ለምሳሌ ቴራ ማለት ነው። አንደኛው ቴራ ነው ሁለተኛው ደግሞ የተለያዩ ሜሞሪዎች። ሁለቱም ተመሳሳይ ነገሮች ናቸው፣ ግን እኔ በሁለት ከፍያቸዋለሁ። እና ለምንድነው አትዘዝን ካላችሁ እና እኚህ ቀጥሎ ማሳያችሁን ቪዲዮዎች በማየት መረዳት ትችላላችሁ። ዋነኛው ምክንያት ብያቀረብኩላችሁ ትክክለኛነታቸው የተረጋገጠ አይደለም። ይህ ማለት ቴራ ብላችሁ አንድ ቴራ አዛችሁ የ32 ጂቢ ሜሞሪ ነው የሚደርሳችሁ ማለት ነው። ግን ምናምን ሰካክታችሁ ስትሞክሩ ማለትም ቼክ ለማድረግ ስትሞክሩ ስቶሬጁ ትክክለኛ ነገር ያሳያቸዋል። ማለትም ዛሬ 1 ቴራ ይላቸዋል፣ ግን ስቶሬጅ ፋይል ምናምን ስትጭኑበት እንደ 1 ቴራ አይሆንላችሁ ማለት ነው። ይህም የ32 ጂቢ ያህል ፋይል አይዝላችሁ፣ እንደፈለጋችሁ አይሆንላችሁ፣ እንዴራ አይሆንላችሁ ማለት ነው። ያው ሚሞሪው በዚህ መልኩ መረዳት ትችላላችሁ። እና ከዚህ ቀጥሎ ማሳያችሁን ቪዲዮዎች በማየት ማዘዝ ለምን እንደሌለባችሁ መረዳት ትችላላችሁ። እና የዛሬ ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እንዲሁ ኮመንት ማድረጋችሁን አትርሱ። በቀጣይ ልሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ከአሊኤክስፕረስ ኦርደር አድርጋችሁ ለማታውቁ ልጆች የሚያሳይ ቪዲዮ ፒን አድርጌላችኋለሁ። እዛ ላይ ገብታችሁ መረዳት ትችላላችሁ። እና ይመቻል። ይህንን ፍላሽ አሊኤክስፕረስ ላይ $1 ነበር የገዛሁት እና 16.2 ቴራባይት ነው እና እኔ እስከማውቀው እየሰራልኝ ነው። ገቡ የሆነ ዲክሌር የሚያደርግላችሁ አለ አይደል? ያሳያችሁ 16.2 እሱኛው እንደ ዲክሌርድ ሳይዝ እንትን ይሉታል። ከዛ በኋላ ደግሞ አክቹዋል ደግሞ ሳይዝ የሚባል ነገር አለ። አክቹዋል ሲሆን ደግሞ ፍላሹ በትክክል ስንት እንደሚይዝ ትክክለኛው የተመደበለት መጠን ስንት እንደሚይዝ ነውና በቫሊድ ድራይቭ ቼክ ካረኩት በኋላ ይሄ ፍላሽ 16.2 ቴራባይት ሳይሆን 64 ጂቢ ሆኖ አግኝቻለሁ ማለት ነው።